ቢራና ክትፎ በልቶ አልጋን ያዝ የሚል ወንድ በበዛበት ከተማ እኔ በሴትነቴም ጥሩ ነኝ። ይሄን ንቀማመስ የሚባል ነገርም አልፈልግም። አታፍርብኝም። ግን ዝም ብሎ ነው የሚያየኝ። አንተ እውነትም እንዳማኔል በሽተኛ ሆንኩበት እንዴ ብዬ በኋላ ነው ሲነግረኝ። ከዛ እና ካገባኸኝ ጊዜ ባንወስድ ጥሩ ነው። አባቴ ጡረተኛ ሆኗል። ቤተሰቦቼ አሉ ይመርቁኝና እንጋባ። አይ እኔም እንግዲህ ልጆቼን አማክሬያለሁ። ልጅ ትዳር ይሆናል እንዴ? ልጅ እኮ የራሱን ኑሮ ነው የሚኖረው ብዬ ቀፋብኝ። በቃ ቻው ተባባልን። ኮካ ጠጥቼ 2 ወር በኮካ 2 ወር መብርሃን መቅመስ ፈልጎ ነው ሰውዬ። እኔን ምን አስበሽ ነው አንቺ? ይሄ እናቴ አባቴ የሚሉት ነገር መቃመስ የሚሉት ለበሽታ ነው። ምንድነው የኔ መላ? ብቻዬን ነው እኮ ጓደኛዬ ምን ነው ስትለኝ እነ ሸንኮሬ ናፍቀውኝ እናቴን ውሸቴን ሌላ ሀገር ናቸው። በ2 ወሩ ስልክ ደወለ። አዳማ መኮንን ሲባል ታውቃለህ? አዳማ መኮንን ቁጭ ብያለሁ ነይ ሲለኝ አክስቴ ጠርታኝ ነው አልኳት። እሷን እዛ አካባቢ አክስት አለች ፋርማሲ ያላት፣ አሁን በህይወት የለችም። ከዛ እንዳትጠይቀኝ የምን ታክሲ ሩጫዬ ስደርስ እንዳላለከለከ ዋጣርገሽ ደስ እንዴት ነክ ደህና ነክ እንደምን ምናምን አይደል ያልኩ። ሹፌሩም አለ ማኪያቶ ጠጪ አለኝ። ጠዋት ይሻልኩኝ ተነሳንና ያኔ በድሮ መንገድ ነው በዱከም አዲስ አበባ ገባን። ያልተፈለገ ልጅ ሊያስረግዘኝ ነው። ሁለተኛ ትዳር ነው አልፈራም። በርግጥ ግን አሁን ማንነቱን ታውቀዋለሁ ስል ጉብ አድርጎ ቤተዛታ በር ላይ ለካ HIV ልንመረመር ነው። በድንገት ከበር እንዳያነሳኝ። አሁን እኔ በድንገት ቢገኝብኝም ደሜን አልቀይር አካሄዱ ልነግረ ነው ጉዱ። ያን ጊዜ ደግሞ በሽታው አጥንት አድርገው ነው ስዕል ያደረጉት። በጣም የሚያስፈራ። እናቴ ምን አለች? መድኃኒት ተገኘለት ሲባል አይ ሰውየው መችሽ ብሎ ይውጣል። አጥንቱን መጀመሪያ በጀርባ ሰክተው ነፍሷን ይማረው እና ከምንመረመረው ምክሩ በለጠ። እዛ ሰጠን ደሙን። የት ልትሄዱ ነው? ልንጋባ ነው፣ ካናዳ ልንገባ አልኩኝ። እኔ ብዙ ውጭ ሀገር አልወድም። አገሬን ወዳለው በቃ እንዳለ ቅድም ሰው መርዳት ወዳለው ኑሬ ያ ነው ደስ ይለኛል። ከዛ ደሙን ሰጠንና ቁጭ አለን። ውጤት ልንወስድ ስንወስድ ተስፍሽ አልኩት። ያው ብዙ አልተግባባንም። ቢገኝብኝስ አልኩት። በውጭ ረዳሻለሁ አለኝ። ከዛ ሁለታችንም ነፃ ሆንን። ተክሎ ደስታን ሄድን አይደለ? ፒያሳ ሄድን። አንድ የአክሱም ወርቅ አለ እሱን ገዛልኝና በይ እንግዲህ ስንመለስ አብረን ነው የምናድረው አለኝ። አሁንም አልደብቅም። እንዲህ አብረን አናድርም። ገና 3 ወርም አለ እኮ የሚመረመር ድጋሚ። ከዛ ደግሞ እንደገና ቤተሰቦቼ ደግሞ መመረቅ አለባቸው እኛን። ምንድነው ቤተሰቦችሽ የሚያመልኩት አለኝ። እንዲህ ምን ያመልካሉ?